ሆሞሮይድ ነበረብኝ። በጣም ድርቀት ነበረብኝ። በጣም ዌት ጌን አድርጌ ነበር። በጣም በቃ ከምልህ በል 3 ወር ሆነኝ ይሄን ነገር ከተጠቀምኩኝ። አራስ ነበርኩኝ፣ የ3 ወር አራስ ነበርኩኝ በዛ ሰዓት። አሁን አልሐምዱሊላህ በጣም ደህና ነኝ። ድርቀት የለም። በጣም ሰላም ነኝ። ሄሞሮይዱም በቃ ጠፍቷል ማለት ይቻላል። ምንም አይነት ስሜት አይሰማኝም። በጣም ዌት ሉዝ አድርጌያለሁ ከምልህ በላይ ኑር። ወላሂ ነው የምልህ። እኔ ምንም ብለኸኝ አይደለም እዚህ ቦታ ላይ ከዚህም በፊትም በቃ ላይቭ ላይ ሳገኝህ አንዳንዴ እኔ ተቀይሬ ሳየው ለራሴ ለውጤን ሳየው ሰው ቢጠቀመው ፈርቻ ነበረ። ታስታውስ እንደሆነ 2-3 ጊዜ ነው የደወልኩልህ። ፈሪዋ ብዬ ነው ሴቭ ያረኩሽ ሁላ ብለኸኝ ነበረ። ወደ 30 ምናምን ኪሎ ቀንሻለሁ። አታምነኝም? ወላሂ ነው የምልህ። يفعل ما يشاء من علامنش ما هنا لا الله من ما يكبر ሎሚ ከሙን በሎሚ ስቲል ነው እየወሰድኩ ነው። ጠዋት ወስዳለሁኝ በባዶ ሆዴ፣ ማታም ወስዳለሁኝ። በዛ ላይ ደግሞ በቃ ኑር በሰዓቱ ይወጣኝ። መጀመሪያ 8 ሊትር ተጠቀምኩ። ከዛ 12 ሊትር እንደዛ ያደረኩ ነበር የተጠቀምኩት። እኔ እውነት ፕላስቲክ በላን ነበር እንዴ? እኔ ፕላስቲክ በላለሁ እንዴ እስከምል ድረስ ነው። በቃ ይሄን ማልልህ ነገር እኔ በቃ እኔ ሰውን ልል የምችለው በቃ ይሞክሩት። አሁን ሞክረውት ነው የሚታየው። ያስፈራል እኮ። እኔም ፈርቼ ነበር እቃውን ስትልክልኝ እንዴት ምናምን ብያለሁኝ። በጣም ከመጣ በኋላ ራሱ ለመጠቀም ምን ያክል አንተን እንዳዋራው ካስታወስክ በደንብ ጨቅጭቄክ ነበረ እና አልሐምዱሊላህ እስከ መጨረሻው ኢንሻአላህ መድኃኒት ይሆንልኛል። አንተንም ጀዛህን አላህ ይክፈልህ። ብሩ አይደለም ከዚህ በላይ እና ብዙ ነገር ይወጣል። በጣም ትሪት ታደርጋለህ። በጣም በቃ እኔ እንጃ ብቻ ሰው ይሞክረውና እንደኔ ማውራት እስከሚያቅተው ድረስ እንትን ይላል ያወራል። እና ለ50% ምናምን ታምር ነው የሚያሳየው። በቃ ብጥስጥስ ያለ በቃ የሚለጠጥ ነገር ሁላ እውነቴን ነው ወላሂ። ምንድነው ፕላስቲክ እበላለሁ እስከምል ድረስ ነው። እንግዲህ ከዚህ በላይ ምንም ነገር የለም። ይሄ ንፍጥ የመሰለ ነገር አረንጓዴ ነገር ይሄ ምናምን እሱ ኖርማል ነው። ካስተር ኦይልን ብትወስድ ሆድህ ሲታጠብ የሚወጣ ነገር ነው ብለን እንበላው። ግን ፕላስቲክ ነገር እውነቴን ነው በቃ የሚለጠጥ ጎማ የመሰለ ነገር ሁላ እንዴ በላለው እንዴ እስከምል ድረስ ማለት ነው። በእንትን አይወጣም። በካስተር ኦይል እንደዚህ አይወጣም። አልሐምዱሊላህ አላህ ይጨምርልህ። እተማመንብሃለሁኝ ብዙ ነገር ከአላህ በታች ሰበብ እንደምትሆን ኢንሻአላህ። አብሽር። ምንም እኔም ራስሽ ምንም ሸክ የለኝም። ከዚህ በላይ እንደምሰራ ነው የማውቀው። እኔ አላህን ይዤ ገና ምን አየህ ገና ኢንሻአላህ አላህ ይገዝህ። አሚን ኢንሻአላህ። ባረከላህ ፊክ። እሺ እናመሰግናለን። እሺ ኑር ቻው። በቃ ልውጣ እኔ።